ወንጌል ማለት ምንድነው ብለን የምስራች ነው። ምን ማለት ነው የምስራች? ተደርጎልኝ ሳልሰማው የሆነልህ ያልሰማው ነገር ምንድነው የሆነልህ? ጾም ጸሎት ካለ እኮ ሰምተኸዋል። ስግደት ካረክ እኮ አውቀኸዋል። ምጽዋት ካረክ እኮ አውቀኸዋል። ያላወቅከው ኢየሱስ የዛሬ 2000 ዓመት ስላንተ እንደሞተ ስላንተ ሞቶ ከእግዚአብሔር ጋር እንዳስታረቀህ አልሰማህም። አሁን ዜና መጣልህ። አሜን ብለህ ልክ ነው ብለህ ስትቀበል የዘላለም ሕይወት አለ። አሁን የዘላለም ሕይወት ያለው ሰው ዝም ብሎ ድናል ተብሎ ይለቀቅ የሚል ሕግ የለም። አግደልም እሱ መኖር የሚባል ሌላ ነጥብ ነው። ግን አይ ስለከነከነኝ ነው። ሰው እንዴት ዝም ብሎ በጣም ይሄ ልቀበለው ስለሚያስቸግረኝ ነው። ምክንያቱም ላብህን ጠፍ ማድረግ አለብህ። ምንድነው እሺ፣ በመዳን ላይ የሰውየው ድርሻ ሳንቲም መዘርዘር አለብህ። ግድ የለም በተለመደው ግድ የለም። ግን የሰውየው ድርሻ ምንድነው? የአማኙ ድርሻ ምንድነው? ማመን። በቃ ትልቁ ስራው ማመን። አምኛለሁ ብሎ በቃ ማመን ነው። ይሄ እንግዲህ አምኛለሁ ብሎ አንተ የራስን ብቻ ነው የምታውቀው። ታምናለህ ወይ ብዬ ነው የምጠይቀው። ሰውየው አምኗል ወይ ነው የምትለኝ። አሁን አንተ አምናለህ? አምናለሁ። አይ አንተ ካመንክ ሌላው አላመንም ብለህ መፈረጅ የለብህም። ካመነ የዘላለም ሕይወት አለ። በጣም ጥሩ በጣም ጥሩ። አሁን እኮ እዚህ ጋር ነው እኛና እናንተ ስንወያይ ሁል ጊዜ የሚያስቸግረን ይሄ ነው። ታምናላችሁ ወይ ትሉናላችሁ። ስለ ኢየሱስ ክርስቶስ በደንብ ነው የምናምነው። መጽሐፍት የሚሉትን በሙሉ ነው የምናምነው የምንቀበለው። በጣም ጥሩ። አሁን እንግዲህ ድነሃል ወይ ሲባል አውድኛለሁ ነው የምለው። ግን መልሳችሁ አልዳንም የሚል ደግሞ የምትለጥፉት እናንተ ናችሁ። አዎ ለምን እንደሆነ ላሳይ። ሰው አምኛለሁ ስላለ ሳይሆን በሚታመነው ማመኑን ማረጋገጥ አለ። ልትታመን በሚገባበት ነገር ነው። እኔ እኮ የማይህ አንተ አሁን የሙስሊም ማህበረሰብ አምኛለሁ አማኝ ነኝ በእግዚአብሔር ባላህ አምናለሁ። ኖ እንደዛ አይደለም። ቆይ ልመጣለን። በማናቸው ከድንግል በተወለደው በጌታችን በኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰውነት እናምን። አየህ ለኃጢአታችን ስለ ቴዎሎጂ ነው የምትነግረኝ። አሁን አንተ ፍጹም አምላክ ፍጹም ሰው የምስራቹ ወንጌል ስለዚህ አያወራም። መጀመሪያ ሲላል አንተ ክርስትና ውስጥ ገብተህ ጌታችን ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ይህን እናምናለን። በጣም ጥሩ። አሁን እንግዲህ ውሰድ። ጌታ ክርስቶስ ኢየሱስ ስለ ኃጢአት ሞቷል ወይ? ምን ለማድረግ? ኃጢአትን ማሸነፍ ስላቃተ አይደለም። ስለዚህ ኃጢአትን በምንም ልትጨርሰው አልቻለም። የሰገዱ የጸለዩ የጾሙ የመጸወቱ በርካታ አባቶች አልቻሉም። ስለዚህ አሁን አንተ ግን ይህን ሳደርግ ነው ምንድን ነው ብለህ ካሰብህ ልክ አይደለም። በጣም ጥሩ። አንተ ደግሞ ሌላው ኦርቶዶክስ ነህ። እንግዲህ 6ኛ ኦርቶዶክስ መሆን እውነቴን ነው የምነግርህ፣ አትሳቅ። 6ኛ ኦርቶዶክስ ነው አሉ አይደለም 5ቱ ኦርቶዶክሶች። አንተ ደግሞ 6ኛ ትመጣለህ። አንድ ሰው በክርስቶስ ኢየሱስ ሞትና ትንሣኤ ለእኔ ነው ስላልቻልኩ እግዚአብሔር ለውጥ ምትክ አድርጎ ሰጠኝ ካልክ አንተን ታክቶ ሰርቶልሃል። በዚህ ታምናለህ? አዎ። ስለዚህ በዚህ ካመንክ የዘላለም ሕይወት አለ። አልተጠመቅም። በአርባ ቀን ሳታምን ነው የተጠመቀው። ያው ማቴዎስ ወንጌል ምዕራፍ የት ጋር ሄዳንከው? አንተ ይኸውልህ ተጠምቀን ሄዳንከው አምነን ሄዳንከው። አየህ ችግሩ ኦርቶዶክሳውያን ወዲያና ወዲህ አትበሉ። በአርባ ቀን የተጠመቅ ትለኛል። ኦኬ የተጠመቀ ይድናል የሚል አለና በጥምቀት ልጅነት ይገኛል ስለምትል ድናሃል ወይ ብዬ ነው የምጠይቀው። በአርባ ቀን ድናል። ታዲያ ለምንድን ነው አሁን የምታምነው? በእምነት ነው የዳንኩት ለምን ትለኛል? በክርስቶስ ሞትና በጥምቀትም ምስጢራተ ቤተክርስቲያን ቁርባንን ጨምሮ በመፈጸም በስንት እንዳን ንገረኝ። በእምነትም ስለሚዳን በስንት እንዳን? በእምነት ብቻ የሚል እኔ አላነበብኩም። ንገረኝ ይሻል። በምን ነው የምትድኑት? በእምነት 1 በጥምቀት 2 በቁርባን 3 በምስጢራተ ቤተክርስቲያን በሌሎች 4 በትሩፋት 5 በጻድቃን ጸሎት በረከት 6 ሌላም ጨምር በተስካር 6 7 አንተ እነዚህን 6ቱን ፈጽመሃል አልፈጸምክም? ከተስካር በስተቀር ፈጽመሃል። አየህ ጸድቀሃል ማለት የዘላለም ሕይወት አለ ማለት የእግዚአብሔር ልጅ ሆናል ማለት ፈጽመሃል ማለት እርግጠኛ ነህ? እንደዛ አይሰማኝም። ማውሸት አልፈልግም። ለምን? አየህ የማይሰማ በተሳሳተ መንገድ ድነትን እየፈለግ ስለሆነ አጭር እና ግልጽ የሆነው የእግዚአብሔር የጸጋ ስጦታ ድነት ማንም ሰው በኢየሱስ ክርስቶስ ሞትና ትንሣኤ በማመን ማለት ሞታል ብሎ ማመን ብቻ አይደለም። ሞቱ ለእኔ ለኃጢአቴ ነው፣ ትንሣኤው ለመጽደቄ ነው ብሎ በማመን ሮሜ ምዕራፍ 4 ቁጥር 21 እንደሚናገረው ለእኔ ነው እኔ የማልችለውን ቻለልኝ አመሰግናለሁ ብለህ ስትቀበለው እግዚአብሔር ኃጢአትህን ይቅር ብሎ እርቅ ፈጽሞ የዘላለም ሕይወት እንደሰጠህ እርግጠኛ ትሆናል።
ይሄ ነገር በጣም ቀላል አይሆንም ማለት በጣም መቆፈር፣ ተራራ መውጣት፣ ገደል መውረድ እሱን ለምደን ስላደግን አየህ እንዲሁ በነፃ እንዲያው በጸጋ የሚለውን ነገር እናቀለዋለን። ርካሽ አይደለም ጸጋ ማለት በነፃ ተሰጠ ማለት እግዚአብሔር አስፈላጊውን ዋጋ ከፍሏል ማለት ልጁን ነው የሰጠን። ልጁን እንዲሞት የወሰነበትን ነው። እንዲያውም እግዚአብሔርን ማድነቅ ያለብን እንዴት ለእኔ ለኃጢአተኛው ይሄንን አደረገ ብለህ ነው መደነቅ ያለብን። ቀሎብህ ከሆነ አልገባህም ክርስትና። አየህ አሁን በነፃ መዳን ቀሎብህ ከሆነ እኔ እንዲያውም ክቡድ የሆነው ነገር የእግዚአብሔር ልጅ ለባህሪው የማይስማማውን ሥጋ ለብሶ ስለኔ ምትክ በመስቀል ላይ መሰቀሉ ከዚህ የበለጠ ክቡድ ነገር የለም። ልክ ነው እኮ እግዚአብሔርን የማመሰግነው በጣም በሚገርም ዋጋ ገዛኝ። እንደ ብሉይ ኪዳን በጊደር አይደለም፣ በፍየሎች ደም አይደለም፣ አየህ በወርቅና በብር አይደለም፣ በከበረ በገዛ ደሙ ነው የተዋጀው። ይሄ ከቀለለብህ ክርስትና መመርገጣቸው አይደለም፣ እንደዛ ማለት አይደለም። የእግዚአብሔር አብ ስጦታ እንዴት ይቀልብናል ከሆነ በጸጋ በእምነት ተቀበለው፣ ታንኪዩ ብለህ ተቀበለው። እንዴ ለአንተ አሁን መቼም እንደው እንትናችን ድህነታችን ስንመገ 10 ሚሊዮን ብር ለአንተ ብሰጥህ ምንም ስላልደከምክ ቀለለኝ አትልም አይደለም? አዎ ትልቅ ስጦታ ነው። ትልቅ ስጦታ ነው። አክብረህ ምን ብለህ ጀቡነህ መጎናጸፊያ አልብሰህ የምታስቀምጠው ነው የሚሆነው የሰጠው። አይ ስጦታዊ የቀለለብህ እንኳ የሚመስል ቢሆን የተሰጠ ስጦታ ግን ከባድ ነው። በትክክል የተረዱኝ መሰለኝ። ስጦታው ቀላል ነው እንዴት እላለሁ? ኖ አንተ ስትቀበለው ነው የቀለለብህ። እንዲሁ ዝም ብለህ ስላልደከምክ እኔ አምጥቼ የሰጠው ገንዘብ አይ አቀባበሌ ልክ አይደለም ብለህ Get ready for an unforgettable evening of worship and praise at CJC International this Sunday, September 8th at 7 p.m. ብሩ ብር አይደለም አትለኝ። አቀባበል የቀለለብህ የመሰለ ምንም ሳትሰራ ጽድቅ ስለተሰጠ ነው። እግዚአብሔርን ነው ማመሰግን። ለምን እግዚአብሔር የጸጋው ክብር ሊመሰገን ስለፈለገ ድነትን ጸጋ አደረገው። አሁንም ደግሜ የምነግርህ ስራ ለሚሰራ ምንድነው ነው የሚለው እንትኑ እኔ እንዲያውም መጽሐፍ ታውቃላችሁ አይደል? ታምናለህ አይደል? ሮሜ ላይ ያውጣል። በእውነት ይሄ ነገር እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። ስለ አብርሃም ነው የሚናገር። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። አብርሃም ጸድቋል ይላል። አብርሃም በስራ አይደለም የጸደቀው። አየህ ተፈልከ ያዕቆብንም በኋላ እናንሰዋለን። አብርሃም በስራ አልጸደቀም። በስራ ጸድቆስ ቢሆን ነው የሚለው አይደለም። በስራ ጸድቆስ ቢሆን የሚመካበት አለው። ልብ በላ ኦርቶዶክሳን ቤተሰቦቻችንን የምነግራቸው አንተን ጨምሮ ድነትን ያንተን አስተዋጽኦ ጨምረህ ከፈለግ በመዳን ልትመካበት ነው። እጄ አመጣችሁ ጉልበቴ አመጣችሁ ነው። እንኳን አዲስ ኪዳንን ቀርቶ በብሉይ ኪዳንም ቢሆን ሀብት እንድታከማች ጉልበት የሰጠህ እግዚአብሔር ነው። ስለዚህ ምን ማለት ነው? ሀብት ያመጣው ለፍተህ አይደለም የሚለውም ልትቀበል ይገባል። ሁሉ ከእርሱ ነው። በብሉይ ኪዳን እንኳን ጉልበት ስለሰጣቸው ነው እንጂ ሰው በራሱ ኃይል አይበረታም። ስለ ክርስትና ነው የምናወራው። በአመፅ ትችላለህ ሀብታም የሚሆነው በእግዚአብሔር ዘንድ ግን አይደለም። እንግዲህ ያ የብሉይ ኪዳን ነው። አዲስ ኪዳን ስንመጣ ደግሞ ድነትን በተመለከተ ሀብት በጉልበታቸው አመጡት ተብሎ ሲባል ኖ በጉልበታቸው አይደለም ማለት ነው። አይ እንድታከማች ጉልበት እኮ የሰጠህ እግዚአብሔር ነው። ስለዚህ ትምክት የለም ማለት ነው። አብርሃም በስራ ጸድቆ ከሆነ የሚመካበታል። ለምን ጽድቅ የተገኘው ልጄን በመሰዋቴ ነው ብሎ ማለት ይችላል። ግን አይደለም። አየህ ምን አለው? ነገር ግን በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ እንደዚህ አይደለም። በስራ ጸድቆ ቢሆን ትምክት አለው። ስለዚህ እግዚአብሔር ጸጋ ሰጠው ማለት አይችልም። ይቅርታ አደረኩ ማለት አይችልም። እሺ
አብርሃም እዚህም ጋር ቆይ ወደ ታች ልምጣ። ለታች አለልህ በእግዚአብሔር መጽሐፍ ምን አለ? ምን አለ መጽሐፍ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ጽድቅም ሆኖ ተቆጠረለት። ለምን? ለሚሰራ ሰው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ ይቆጠራል። ስለዚህ እኔ ሰግጄ ካመጣሁት፣ እኔ ተጠምቄ ካመጣሁት እግዚአብሔር ጽድቄን መክፈል ግዴታ አለ።